ዋይፋይ ራውተራችንን እንደ ዋይፋይ ሪፒተርም እንደ ዋይፋይ ራውተርም እንደ ዋይፋይ አዳፕተርም እንደ ሀብም መጠቀም እንችላለን። ዛሬ ዋይፋይ ራውተርን እንዴት እንደ ዋይፋይ ሪፒተር እንደምንጠቀም ነው የምናየው። ዋይፋይ ሪፒተር ምንድን ነው? ዋይፋይ ሪፒተር ማለት በዋይፋይ የመጣውን ሲግናል ተቀብሎ እንደገና መልሶ በዋይፋይ ትራንስሚት የሚያደርግ ማለት ነው። ምንድን ነው ጥቅሙ? ኮኔክሽን ኦልሬዲ በዋይፋይ ከመጣ እንደገና በዋይፋይ ተቀብለን እንደገና ትራንስሚት ማድረጉ ምንድን ነው ጥቅሙ? የዋይፋይ ሪፒተር ጥቅም ምንድን ነው? ዋይፋዩ የማይደርስበት ቦታ ገመድ ሳንዘረጋ በዋይፋይ ተቀብለን መልሰን በዋይፋይ ትራንስሚት በማድረግ ርዝመቱን መጨመር ነው። ኖርማሊ ዋይፋይ የማይደርስበት ቦታ ማድረስ ማለት ነው። መጀመሪያ የምናደርገው ነገር የራውተሩን ፈርምዌር ፍላሽ ማድረግ ነው። እሱን ለማድረግ ሞዴሉንና ሪቪዥን ነምበሩን ማወቅ አለብን። እኔ የምጠቀመው ራውተር ይሄኛውን ነው። የሁሉም ራውተር ጀርባ ላይ ሞዴል ነምበራቸውና ሪቪዥናቸው አለ። ሪቪዥናቸው ማለት ቨርዥን ማለት ነው። እሱን እናነብና የት እንሄዳለን? dd-wrt.com እዚህ ስክሪኑ ላይ እንደምታዩት። ከዛ ዌብሳይቱ ሎድ ሲያደርግ ዳውንሎድ የሚል አለ። ዳውንሎድ ስንነካለን ሰርች ባሯ ላይ ሞዴል ነምበሩን እንጽፋለን። ሞዴል ነምበሩን ስንጽፍ ራውተራችን ሰፖርትድ ከሆነ እንደዚህ ያስመርጠናል። ቅድም ያልኳችሁ ቨርዥን የሚባለው ማለት ነው። እዚህ ላይ ሪቪዥን ነው የሚለው። የኔ ሪቪዥን ፎርስ ስለሆነ ይሄኛውን ፋይል ክሊክ በማድረግ ዳውንሎድ አድርገዋለሁ። ሰርች አድርጋችሁ የሚመጣላችሁ ውጤት ራሱ ሞዴሉ ያለምንም ቁጥር ልዩነት ራሱ መሆን አለበት። አለበለዚያ ራውተሩ አልነሳም ሊላችሁ ይችላል። ዳውንሎድ አድርገን ከጨረስን በኋላ ሁሉንም ኔትወርክ ዲስኮኔክት እናደርጋለን። ዋይፋይም ቢሆን ኬብልም ቢሆን ማለት ነው። ዲስኮኔክት ካደረግን በኋላ ራውተራችንን ጀርባው ላይ ሪሴት የሚል አለ። ከ5 ሰከንድ በላይ ስንይዛ ራውተሩ ሪሴት ያደርጋል ወደ ፋክትሪ ሴቲንጉ ማለት ነው። ሪሴት ሲያደርግ ከፊት ያሉት መብራቶች በሙሉ ይበራሉ። ያኔ ሪሴት አድርጎ ጨርሷል ማለት ነው። ከዛ ሪቡት አድርጎ እስከሚጨርስ ትንሽ ደቂቃ መጠበቅ ነው። ሪሴት ማድረጉ ግዴታ አይደለም፣ ግን በኮንፊግሬሽን ምክንያት ፍላሽ አላረግም እንዳይልን ነገር ኮምፕሊኬትድ እንዳይሆን ያደርግልናል። ሌላው ነገር ኔትወርክ ኬብል ያስፈልጋቸዋል። ዋይፋይ ራውተርን በዋይፋይ ፍላሽ ማድረግ አትገኛ ነው። ስለዚህ ኔትወርክ ኬብል የዚህ አይነት ኔትወርክ ኬብል ያስፈልጋቸዋል። ራውተሩንና ኮምፒውተራችንን በኔትወርክ ኬብል እናገናኘው። ግን የምንሰካው ኔትወርክ ኬብሉን ራውተሩ ላይ የምንሰካው ኢንተርኔት ፖርቱ ላይ አይደለም፣ ላን ፖርቱ ላይ ነው። አብረው ያሉት እነዚህ 4 ፖርቶች እነሱ ላይ ነው የሚሰካው። ኢንተርኔት ፖርቱ ለኢንተርኔት ብቻ ነው፣ ለማኔጅመንት አይሆንም። ሰክተን ከጨረስን በኋላ ራውተሩን ፍላሽ ልናደርገው ስለሆነ ዲኤችሲፒ ላይ መተማመን አንችልም። ዳይናሚካሊ አይፒ አድሬስ እንዲሰጥልን ማለት ነው። ስለዚህ ኔትወርክ ኮንፊግሬሽናችንን የኮምፒውተራችንን ማለት ነው ወደ ስታቲክ አይፒ መቀየር አለብን። የአብዛኛው ራውተር ማኔጅመንት ኢንተርፌስ አለው 192.168.1.1 ላይ ነው። እዚህኛው ራውተር ግን ይለያል። 192.168.0.1 ነው። ስለዚህ አይፒ አድሬሳችንን ኮንፊገር ስናደርግ 192.168.0.10 ማድረግ እንችላለን። ከአንድ ውጭ የፈለግነውን ቁጥር እስከ 254 ድረስ። እዛ ወይ ብሮዘራችን ላይ ተመልሰን 192.168.0.1 ብለን ስንጽፍ የራውተሩ ማኔጅመንት ኢንተርፌስ ይመጣል። የራውተሩ ማኔጅመንት ኢንተርፌስ እንደዚህ ከመጣ በኋላ ዩዘርኔም እና ፓስወርድ ይጠይቀናል። እሱን እናስገባለን። የራውተራችንን ማለት ነው፣ የዋይፋዩን አይደለም። የራውተር ማኔጅመንቱን ዩዘርኔም እና ፓስወርድ የማታውቁት ከሆነ ዲፎልቱ ላይ ነው ያለው ማለት ነው። ራውተሩ ጀርባ ላይ ዲፎልት ዩዘርኔም እና ፓስወርዱ አለ። ሪሴት አድርጋችሁትም ከነበረ ራውተሩን ወደ ዲፎልት ዩዘርኔም እና ፓስወርዱ ስለሚመለስ እንዳልኳችሁ ጀርባው ላይ ታገኙታላችሁ። እሺ ፍላሽ እናድርገው። ራውተሩ ፍላሽ ለማድረግ ሲስተም ቱልስ ውስጥ እንገባና ፈርምዌር አፕዴት የሚል አለ። እሱን ክሊክ እናደርጋለን። ፋይል የሚለው አጠገብ ብሮዝ የሚል አለ። እሷን ክሊክ እናደርጋለን። እሷን ክሊክ ስናደርግ ፋይል ብሮዘራችን ይመጣል። ከዛ ቅድም ዳውንሎድ ያደረግነውን ቢን ፋይል ሴሌክት እናደርጋለን። ከዛ ታች እዚች ጋር አፕግሬድ የሚል በተን አለ። አፕግሬድን ስንነካ ኮንፈርሜሽን ይጠይቀናል። ኦኬ እንለዋለን። እሺ ኤረር 18005 እንደዚህ አይነት ኤረር ሜሴጅ ከመጣላችሁ ይሄ ኤረር ኮድ ትርጉሙ ራውተሩ ፍላሽ ለመደረግ ሎክድ ነው ማለት ነው። ፍላሽ መደረግ አይችልም። ስለዚህ አንሎክ መደረግ አለበት። ይሄ ኤረር ኮድ የቲፒ ሊንክ ራውተር ኤረር ኮድ ብቻ ነው። ሌላ ራውተር ላይ ሌላ ነገር ሊሆን ይችላል ትርጉሙ። አሁን አንሎክ አደራረጉን የማሳያችሁ የሚሰራው ቲፒ ሊንክ ራውተር ላይ ብቻ ነው። ሌሎች ራውተሮች ላይ ሊሰራ ይችል ይሆናል፣ ግን እኔ አልሞከርኩትም። አንሎክ ማድረጊያውን ኮድ ከፈለጋችሁ ከዚህ ቪዲዮ ላይ ስክሪንሾት አድርጋችሁ መጻፍ ትችላላችሁ። ኮፒ ፔስት ማድረግ ደግሞ ከፈለጋችሁ ቴሌግራም ቻናላችን ላይ አለ፣ ከዛ ዳውንሎድ ማድረግ ትችላላችሁ። ዋየርለስ የሚለውን ታብ እንንካውና ከስሩ ዋየርለስ ሴቲንግ የሚል ይመጣል። ዋየርለስ ሴቲንግ ስር ዋየርለስ ኔትወርክ ኔም የሚል አለ። እሱ ቦክስ ላይ የኮዱን እያንዳንዱ መስመር ሙሉን ምንም ነገር ሳናስቀር ኮፒ እናደርገውና ፔስት እናደርገዋለን። ራይት ክሊክ ፔስት አይሰራም። ስለዚህ ፔስት ለማድረግ ኮንትሮል ቪ ነው የምንጠቀመው። ፔስት ካደረግን በኋላ ሴቭ እንለዋለን። ይሄ ፕሮሰስ ለሁሉም ለእያንዳንዱ ላይ በሙሉ መሆን አለበት። ኮዱን ኮፒ እናደርገዋለን። ከዛ እዚህ ጋር መተን ፔስት እናደርገዋለን። ከዛ ሴቭ እናደርጋለን ለሁሉም ማለት ነው። ከዛ ሁሉንም ሴቭ አድርገን ስንጨርስ ራውተራችንን ሪቡት ማድረግ አለብን። ራውተሩን ሪቡት ለማድረግ ሲስተም ቱልስ ስር ሪቡት የሚል አለ። ከዛ እንደገና ሪቡት የሚል በተን አለ። እሱም ስንነካው ኮንፈርሜሽን ይጠይቀናል። ኦኬ ብለን ኮንፈርም እናደርግለታለን። ራውተሩ ሪቡት ያደርጋል። ትንሽ ደቂቃ ነው የሚፈጅበት። ሪቡት አድርጎ እስከሚጨርስ እንጠብቀውና ከዛ እንደገና ፍላሽ እናደርጋለን። ራውተሩ ሪቡት ካደረገ በኋላ ልክ እንደ ቅድሙ ሲስተም ቱልስ ውስጥ እንሄዳለን። ፈርምዌር አፕግሬድ
ከዛ በኋላ ብሮዝ እንልና ቅድም ዳውንሎድ ያደረግነውን ቢም ፋይል እንሰጠዋለን። ፋይሉን ከሰጠኑ በኋላ አፕግሬድ የሚለውን በተን እነካለን። ኮንፈርሜሽን ይጠይቀናል። ኦኬ እንላለን። አሁን ኤረር ሜሴጁ መጥፋት አለበት፣ የቅድሙን ፕሮሰስ በትክክል ካረጋችሁ ማለት ነው። ፈርምዌሩን አፕዴት ማድረግ ሲጀምር ፕሮግረስ ባር ይመጣላችኋል። የዚህ አይነት ፕሮግረስ ባሩ ሲሞላ አውቶማቲካሊ ራሱ ሪቡት ያደርጋል። ራውተሩ ሪቡት አድርጎ እስከሚጨርስ ትንሽ ደቂቃ እንጠብቀው። ከዛ ሪቡት አድርጎ ከጨረሰ በኋላ ራውተሩን ኮንፊገር ለማድረግ ማኔጅመንት ኢንተርፌሱ እንዲመጣ እንፈልጋለን። ግን የቅድሙን አይፒ አድሬስ 192.168.0.1ን ብንሞክረው አይሰራም። ለምን? እንደየፈርምዌሩ የማኔጅመንት ኢንተርፌሱ አይፒ አድሬስ ሊቀያየር ይችላል። የአዲሱ ፈርምዌር ማኔጅመንት ኢንተርፌሱ ያለው 192.168.1.1 ላይ ነው። ኮምፒውተራችንን ቅድም ስታቲክ አይፒ ላይ ስላደረግነው አሁንም ሄደን የኮምፒውተራችንን አይፒ አድሬስ መቀየር አለብን። የኮምፒውተራችንን አይፒ አድሬስ 192.168.1.10 ማድረግ እንችላለን። ከዛ ብራውዘራችን ላይ ሄደን 192.168.1.1 ብለን ስንጽፍ የአዲሱ ፈርምዌር ማኔጅመንት ኢንተርፌሱ ይመጣል። ራውተር ማኔጅመንት ኢንተርፌሱን በተነሳ መጀመሪያ የሚጠይቀን ነገር አዲስ ፓስወርድ እና ዩዘር ኔም እንድንሰጠው ነው። ይሄ ዩዘር ኔም እና ፓስወርድ የዋይፋይን በኋላ ኮኔክት የምናደርግበት ሳይሆን ለአድሚኖች ራውተሩን ማኔጅ የምናደርግበት ነው። አዲስ ዩዘር ኔም እና ፓስወርድ እንስጠውና ቼንጅ ፓስወርድ የሚል በተን አለ። እሷን እንንካ፣ ሴቭ ያደርግልናል። አሁን የዚህኛው ራውተር የማኔጅመንት ኢንተርፌሱ አይፒ አድሬስ ያለው 192.168.1.1 ላይ ነው። ሪፒት ማድረግ የምፈልገውም ራውተር 192.168.1.1 ላይ ነው ያለው። ስለዚህ ሁለት አይፒ አድሬስ ደግሞ አንድ ኔትወርክ ላይ መሆን አይችሉም። ስለዚህ የዚህኛውን ራውተር አይፒ አድሬስ እንቀይር። ሴታፕ ታብ ስር እንገባና ቤዚክ ሴታፕ የሚላለ እሱ ላይ ሎካል አይፒ አድሬስ የሚላለ እሱ ነው የምንቀይረው። አሁን 192.168.1.1 ላይ ነው ያለው። ወደ 192.168.2.1 እንቀይረው። ሎካል አይፒ አድሬሱን ከቀየርን የዲኤችሲፒ ሰርቨሩን አይፒ ሬንጅን መቀየር አለብን። ከዛ ትንሽ ወረድ ስንል የዲኤችሲፒ ሴቲንግ አለ። ስታርት አይፒ አድሬስ የሚላለ እዛ ጋር እንሂድና 192.168.2 ከዛ ከአንድ ውጪ ከ2 እስከ 254 የፈለግነውን ቁጥር መጠቀም እንችላለን። ይሄ የመጨረሻው ቁጥር 100 ማለት ነው። ዲኤችሲፒ ሰርቨሩ አይፒ መስጠት የሚጀምርበት ቁጥር ነው። ይህን ከጨረስን በኋላ ወደ ታችን ወረድና አፕላይ ሴቲንግ የሚላለ እሱን ክሊክ እናደርግ። አፕላይ ያደርግልናል። አፕላይ አድርጎ ከጨረሰ በኋላ አጠገቧ እዛው ሴቭ የሚል በተን አለ። እሱን ስንነካው ሴቭ ያደርግልናል። አሁን አንድ ችግር ያጋጥመናል። ሌላ ታብ ብንነካ ወይም ደግሞ ፔጁን ሪፍሬሽ ብናደርገው አይሰራም። ለምን ይመስላችኋል? አንደኛ ብሮዘራችን ላይ ጽፈን ሪኩዌስት ያደረግነው አይፒ አድሬስ 192.168.1.1 ነው። ከዛ ሲቀጥል ደግሞ ኮምፒውተራችንን ስታቲክ አይፒ ላይ አድርገነዋል። አይፒ አድሬሳችንን ያለው 192.168.1 ቤት ነው። ስለዚህ እነዚህን ሁለት ነገሮች እናስተካከል። የኮምፒውተራችንን አይፒ አድሬስ ወደ 192.168.2 ቤት እንቀይረው። ከዛ ብሮዘራችን ላይ መተን ሪኩዌስት የምናደርገው አይፒ አድሬስ ደግሞ 192.168.2.1 መሆን አለበት። 192.168.2.1 ብለን ስንጽፍ የራውተሩ ማኔጅመንት ኢንተርፌስ ይመጣል። ሴሽናችን ኤክስፓየር ካደረገ ዩዘር ኔም እና ፓስወርድ ይጠይቀናል። እሱን እናስገባና ሎግ አድርገን እንቀጥል። ራውተሩን እንደ ዋይፋይ ሪፒተር ስለሆነ ኮንፊገር ማድረግ የፈለግነው መጀመሪያም ማስረዘም የፈለግነው ወይም ሪፒት ማድረግ የፈለግነው ዋይፋይ ኮኔክት እናድርገው። ኮኔክት ለማድረግ ስታተስ የሚል ታብ አለ። እሱን እንንካው። ስታተስ ታብ ውስጥ ዋየርለስ የሚል ታብ አለ። እሱን ሴሌክት እናደርግና ታች ወደ ታች ስንወርድ ሳይት ሰርቬይ የሚል በተን እናገኛለን። እሱን ክሊክ እናደርግ። እሱን ክሊክ ስናደርግ የዚህ አይነት ዊንዶ ይመጣልናል። ይሄ ማለት ኖርማሊ ዋይፋይ ኮኔክት እንደምናደርገው ያሉትን ዋይፋዮች ዝርዝር ነው የሚያመጣልን። ሪፒት የምናደርገውን ዋይፋይ ጆይን እንበለው። ጆይንን ስንነካ ኮንፈርሜሽን ይጠይቀናል። የዚህ አይነት ኮንቲኒው እንለዋለን። ኮንቲኒው ስንለው አዲስ ታብ ላይ ይወስደናል፣ ዋየርለስ የሚል ታብ ላይ። አሁን እዚህ ጋር ስናየው ቅድም ጆይን ያልነውን ዋይፋይ ኢንፎርሜሽን አምጥቶልናል፣ ኮፒ አድርጎ ኮኔክት የምናደርገውን ማለት ነው። እዚህ ጋር የተወሰኑ የምንቀይራቸው ሴቲንጎች አሉ። የመጀመሪያው የምንቀይረው እዚህ ጋር እንደምታዩት ዋየርለስ ሞድ የሚል አለ። ይሄ ዋየርለስ ሞድ አሁን ኤፒ ላይ ነው ያለው። ኤፒ ማለት አክሰስ ፖይንት ማለት ነው። እና ደግሞ ይሄኛውን እንደ አክሰስ ፖይንት አይደለም የምንፈልገው፣ ኮኔክት እንዲያደርግልን ነው። ስለዚህ እንደ ክላየንት ነው የምንፈልገው። ከክላየንትም ደግሞ እንደ ክላየንት ብሪጅ ራውትድ ነው የምንፈልገው። ለምን? በኋላ ክሬት እናደርገዋለን ሁለተኛውን ኢንተርፌስ። ለእሱ ኢንተርፌስ ከዚህ የመጣውን ዳታ ብሪጅ እንዲያደርግልን ስለምንፈልግ ዋየርለስ ሞዱን ሴት ካደረግን በኋላ እታችን ውረድና አፕላይ እንበለው። አፕላይ ካደረገልን በኋላ አዲስ ሴቲንግ ይመጣልናል ላይ ጌትዌይ የሚል። እዚህ ጌትዌይ ሴቲንጉ ላይ የምናስገባው አይፒ አድሬስ ኢንተርኔት ኮኔክት የሚያደርግልንን ራውተር አይፒ አድሬስ ነው። የኔ ኢንተርኔት ኮኔክት የሚያደርገው ራውተር አይፒ አድሬሱ 192.168.1.1 ነው። ስለዚህ እዚህ ጋር መጥቼ 192.168.1.1 ብዬ ጽፍና አፕላይ ሴቲንግ እለዋለሁ። እሺ ኢንተርፌሱን ክሬት አደረግን፣ ግን አሁንም አንድ ነገር ይቀረኛል። ሎጊን ፓስወርዱ። ይሄ ፓስወርድ ማለት ሪፒት የምናደርገው ራውተር የዋይፋዩ ፓስወርድ ማለት ነው። ፓስወርዱን ሴት ለማድረግ ዋየርለስ ታብ ስር ዋየርለስ ሴኩሪቲ የሚል ሌላ ታብ አለ። እሱ ውስጥ ሴኩሪቲ ሞድ የሚል አለ። አሁን ዲሴብልድ ነው የሚለው WPA እናድርገው። ከዛ ትንሽ ዝቅ ብለን WPA2 ፐርሰናል የሚል ቼክ ቦክስ አለ። እሷን ቼክ እናድርጋትና አፕላይ ሴቲንግ እንበለው።
አፕላይ ሴቲንግ ስንለው ፓስወርድ የምንሰጥበትን ቦክስ ይሰጠናል እዚህ ጋር ማለት ነው። WPA ሼርድ ኪ የሚለውም እሱ ማለት ፓስወርዱ ነው። ይሄ ፓስወርድ የማነው ብያቸዋለኝ? ሎግ የምናደርገው ራውተር ሪፒት የምናደርገው ማለት ነው። ፓስወርዱን እዚህ ጋር እንጻፍና አፕላይ ሴቲንግ እንላለን። እንደ አክሰስ ፖይንት የሚያገለግለንን ሁለተኛውን ኢንተርፌስ ክሬት እናድርገው። ይሄኛው ሁለተኛው ኢንተርፌስ ማለት አክቹሊ ዩዘሮቻችን ወይም ዲቫይሶቻችን ኮኔክት የሚያደርጉት ዋይፋይ ነው። ዋየርለስ ታብ ስር ቤዚክ ሴቲንግ ውስጥ አድ ቨርቹዋል ኤፒ የሚል አለ። የዚህ አይነት ሴቲንግ ይመጣልናል። የዋየርለስ ኔሙ ብቻ ነው እዚህ ጋር የምንሰጠው። የምንፈልገውን መስጠት እንችላለን። ስንጨርስ አፕላይ ሴቲንግ እንላለን። እሺ ዋይፋያችንን ክሬት አድርገን ጨርሰናል። ግን አሁን ክሬት ያደረግነው አክሰስ ፖይንት ፓስወርድ የለውም፣ ኦፕን ነው። ስለዚህ ማንም ሰው መግባት ይችላል ማለት ነው። እንደሱ እንዳይሆን ፓስወርድ ክሬት እናድርግለት። ኦፕን ዋይፋይ ከሆነ መፍጠር የፈለጋችሁት የሚቀጥለውን ስቴፕ መዝለት ትችላላችሁ። ለዚህኛውም ኢንተርፌስ ፓስወርድ ለመስጠት ልክ ለቅድሙ ኢንተርፌስ ፓስወርድ እንደሰጠ ነው ፕሮሰሱ አንድ አይነት ነው። ዋየርለስ ታብ ስር ዋየርለስ ሴኩሪቲ ውስጥ አሁን ክሬት ላደረግነው ኢንተርፌስ አዲስ ፓነል እዚህ ጋር እንደምታዩት እናገኛለን። የቅድሙ ከላይ አለ፣ የአሁኑ ደግሞ ከስር እዚህ ጋር እናገኛለን። አሁንም ዲሴብልድ ነው የሚለው። ዲሴብልድ የሚለውን WPA እናድርገው። ልክ እንደ ቅድሙ WPA2 ፐርሰናል የሚለውን ቼክ ቦክስ ቼክ እናድርገውና አፕላይ ሴቲንግ እንበለው። ከዛ ፓስወርድ የምንሰጥበትን ቦክስ ይሰጠናል። እሱ ላይ የምንፈልገውን ፓስወርድ እናስገባለን። አስገብተን ስንጨርስ አፕላይ ሴቲንግ እንላለን። ኤስፒአይ ፋይርዎሉን ዲሴብል ማድረግ አለብን። ለዚህም ሴኩሪቲ የሚል ታብ ላይ እንሂድና መጀመሪያ ላይ እዚህ ጋር እንደምታዩት ኤስፒአይ ፋይርዎል የሚል አለ። እሱን ዲሴብል እናድርገው። ከዛ አፕላይ ሴቲንግ እንበል። ከዚህ በኋላ አንድ ስቴፕ ነው የቀረን፣ ኦፕሬሽን ሞድ ሴት ማድረግ። እሱን ሴት እናድርግና እንጨርስ። ቤዚክ ታብ ስር አድቫንስድ ራውቲንግ የሚል ታብ አለ። እሱ ስር ስንሄድ ኦፕሬሽን ሞድ የሚል እናገኛለን። ኦፕሬሽን ሞዱ አሁን ጌትዌይ ላይ ነው ያለው። ከጌትዌይ ወደ ራውተር እንቀይረው። ራውተር ኔም ለሚለው የፈለጋችሁትን ስም መስጠት ትችላላችሁ። ከዛ ዴስቲኔሽን ላኔት የሚለው ላይ እንሂድና 192.168.1.1 ብለን እንጻፍ። ሰብኔት ማስክ የሚለው ላይ ደግሞ 255.255.255.0 ከዛ ጌትዌው ላይም 192.168.1.1። ይሄ ሴቲንግ ማለት የራውቲንግ ቴብል ኢንፎርሜሽን ማለት ነው። እነዚህን ሴት አድርገን ከጨረስን በኋላ ታች ወርደን አፕላይ ሴቲንግ እንለውና ሴቭ እንለዋለን። እስካሁን ያሉትን ፕሮሰሶች በትክክል ከጨረስን ዋይፋይ ሪፒተር ሰራን ማለት ነው።